የዝቅተኛ ደሞዝ ተከፋዮችን ትኩረት ያደረገ የተወሰነ የደሞዝ ጭማሪ ለኑሮ ድጎማ ጭምር እንዲሆን ታሳቢ ተደርጎ በትላንትናው ዕለት በካቢኔያችን ጸድቀዋል። ከመስከረም ወር ጀምሮ ታሳቢ የሚደረግ ማለት ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንዴት አላችሁ? ዛሬ በዋናነት የማቀርብላችሁ የኢትዮጵያ የሲቪል ሰርቪስ ሰራተኞች ያለፉበትን በአሁኑ ወቅት የሚገኙበትን የኢኮኖሚ ፈተና፣ የመንግስትን የደሞዝ ማሻሻያ እርምጃዎች፣ የዋጋ ንረትንና የገበያ ሁኔታዎችን የተመለከተ ዘገባ ይሆናል። በኢትዮጵያ በቋሚ ደሞዝ የሚኖሩ ከ3.3 ሚሊዮን በላይ የሚሆኑ የመንግስት ሰራተኞች የነፍስ ወከፍ ገበያቸው ከዕለት ተዕለት የቤት ውሎና የፍጆታ ዕቃዎች ዋጋ መጨመር ጋር ባለመመጣጠኑ ሳቢያ ከፍተኛ የኢኮኖሚ ጫና ሲያስተናግዱ ቆይተዋል። ባለፉት ጥቂት ዓመታት የተደረጉ የማይክሮ ኢኮኖሚ ሪፎርሞች በተለይም የውጭ ምንዛሪ ተመን በገበያው እንዲወሰን መደረጉን ተከትሎ የተከሰተ ጊዜያዊ የዋጋ ንረት በዝቅተኛና መካከለኛ ገቢ ባላቸው የሲቪል ሰርቪስ አባላት ላይ የጎላ ተጽዕኖ አሳድሯል። እንደ ምግብ፣ የቤት ኪራይ፣ የትራንስፖርትና የጤና አገልግሎት ያሉ መሰረታዊ ፍላጎቶች ዋጋ ማደግ የበርካታ ሰራተኞችን የመግዛት አቅም ያሸማቀቀ ሲሆን ይህ ሁኔታ በሰራተኛው ምርታማነትና አገልግሎት አሰጣጥ ላይም አሉታዊ ተጽዕኖ ሲያሳድርም ታይቷል። ይህንን የኑሮ ጫና ለማቃለልና የሲቪል ሰርቪስ ሪፎርሙን ለማጠናከር በሚል የፌዴራል ሲቪል ሰርቪስ ኮሚሽን አዲስ የደሞዝ ስኬል ማሻሻያ ይፋ ማድረጉ ይታወሳል። በመንግስት የቀረበው አዲሱ የደሞዝ ማስተካከያ ዝርዝር የሚከተሉትን ዋና ዋና ነጥቦች ያካተተ ነው። ዝቅተኛው ደሞዝ ቀደም ሲል የነበረው የ4760 ብር ዝቅተኛ ደሞዝ ወደ 6000 ብር አድጓል። የዲግሪ ተመራቂዎች መነሻ የባችለር ዲግሪ ያላቸው አዳዲስ ተቀጣሪዎች መነሻ ደሞዛቸው ከ6940 ብር ወደ 11500 ብር ከፍ ብሏል። የመንግስት የደሞዝ እርከን ከፍተኛ ገደብ ከ21492 ብር ወደ 39000 ብር እንዲያደግ ተደርጓል። ይህንን የደሞዝ ማሻሻያ ተግባራዊ ለማድረግ መንግስት ተጨማሪ 160 ቢሊዮን ብር በጀት የተመደበ ሲሆን ይህም አጠቃላይ ለደሞዝ የሚወጣው ዓመታዊ ወጪ ወደ 560 ቢሊዮን ብር አሳድጎታል። የገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን እንደገለጹት ይህ እርምጃ የተወሰደው በሀገሪቱ ባለው በጀት ላይ ከፍተኛ ጫና የሚፈጥር ቢሆንም የሰራተኛውን የኑሮ ሁኔታ ማሻሻል ቅድሚያ የሚሰጠው በመሆኑ ነው። የሰራተኛ ማህበራት ኮንፌዴሬሽንና የተለያዩ የኢኮኖሚ ተንታኞች የመንግስት የደሞዝ ጭማሪ ውሳኔ በበጎ ጎኑ የተመለከቱት ቢሆንም ሰፊ ትችቶችና ስጋቶችም ሰንዝረዋል። የገበያ ግሽበት ስጋት በገበያ ውስጥ ያለውን የህዝብ መግዛት አቅም በድንገት ማሳደግ ወይም የገንዘብ አቅርቦት መጨመር ተጨማሪ ዋጋ ንረት ወይም ኢንፍሌሽን እንዳያስከትል ባለሙያዎች ይመክራሉ። ያልተገባ ዋጋ ጭማሪ የደሞዝ ጭማሪ በተደረገ ቁጥር ነጋዴዎችና የአገልግሎት ሰጪዎች ያለ አግባብ ዋጋ የሚጨምሩበት ሁኔታ በመኖሩ የመንግስት ጥብቅ የገበያ ቁጥጥር አስፈላጊነት ይነሳል። የመዋቅራዊ መፍትሄዎች አስፈላጊነት የደሞዝ ጭማሪ ብቻውን የሲቪል ሰርቫንቱን ችግር በዘላቂነት ስለማይፈታው የሙከራ ቤት አቅርቦት፣ የህክምና መድን ሽፋንና የትራንስፖርት ድጎሞችን ማጠናከር እንደሚገባ ይገለጻል። የመንግስት ኮሚኒኬሽን አገልግሎትና የፋይናንስ ተቋማት እንደሚገልጹት የኑሮ ውድነት ለመቋቋም ከደሞዝ ጭማሪ በተለይም ሰፋፊ የድጎማ ፕሮግራሞች እየተደረጉ ይገኛሉ። የድጎማ በጀት መንግስት ለተለያዩ መሰረታዊ ፍላጎቶችና አገልግሎቶች ማረጋገጫ ከ440 ቢሊዮን ብር በላይ መደጎሙን ገልጿል። የማዳበሪያና ነዳጅ ድጎማ የግብርና ምርታማነቱን ለማሳደግ ማዳበሪያ 84 ቢሊዮን ብር እንዲሁም የነዳጅ 40 ቢሊዮን ብር ድጎማ ተደርጓል። ማህበራዊ ሴፍቲኔትና መመገቢያ ለከተማ ሴፍቲኔት 60 ቢሊዮን ብር የተመደበ ሲሆን የተማሪዎች መመገቢያ ፕሮግራምም የብዙዎች ዝቅተኛ ገቢ ያላቸው ቤተሰቦችን ጫና ቀንሷል። በአጠቃላይ የኢትዮጵያ የሲቪል ሰርቪስ አባላት ያሉበት የኢኮኖሚ ሁኔታ በደሞዝ ማሻሻያና በልዩ ልዩ ማህበራዊ ድጎማዎች እንዲቃለል ሙከራዎች እየተደረጉ ቢሆንም ዘላቂው መፍትሄ የምርትና ምርታማነትን ማሳደግ እንዲሁም የማይክሮ ኢኮኖሚ መረጋጋት እንደሆነ ሁሉም ይስማሙበታል። ክቡራትና ክቡራን ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስል ነበር። አስተያየታችሁን ኮሜንት ላይ ጻፉልኝ። መረጃው ከተጠቀማችሁ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ከኢትዮጵያ ኢኮኖሚ፣ ደሞዝ፣ ጡረታ፣ ከግብርና ከፋይናንስ ጋር የተያያዙ አስፈላጊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።